በባለፈው ቪዲዮ ላይ ስለ ማህፀን ንቅለ ተከላ ወይም ደግሞ ዩትራይን ትራንስፕላንቴሽን ስለሚባለው መረጃ ነግሬያችሁ ነበረ። በዛሬው ቪዲዮ ተቀጣጥረን የነበረው ምንድነው ለዚህ ለማህፀን መወገድ ምክንያቶቹ ምንድናቸው የሚለውን ነግራችኋለሁ ብዬ ነበረ። በዚህ ቪዲዮ እነግራችኋለሁ። በተለያዩ ምክንያቶች በቀዶ ጥገና ወቅት ማህፀን ሊወገድ ይችላል። 6 ምክንያቶችን እነግራችኋለሁ። አንደኛው ምክንያት ብዙና ትላልቅ የሆኑ ማዮማ የሚባሉ እጢዎች ካሉ፣ ሁለተኛ ኢንዶሜትሪዮሲስ የሚባል የማህፀንና ሌሎች የመራቢያ አካላቶች በሽታ ሲኖር፣ ሶስተኛ በእድሜ በገፉ እናቶች ላይ የሚከሰት የማህፀን መንሸራተት ካለ፣ አራተኛ በኦፕሬሽን መታከም የማይችሉና የማህፀን ጫፍ ካንሰር የሚባለው ችግር ካለ፣ አምስተኛ ከባድ እና ስር የሰደደ የመራቢያ አካላት ሆኖ ኢንፌክሽን ካለ፣ ስድስተኛው በወሊድ ወቅት ወይም አንድ ሴት በምትወልድበት ጊዜ ከፍተኛ የሆነ የደም መፍሰስ ካለና ይህ የደም መፍሰስ ችግርን ማቆም የማይቻል ከሆነና ለእናትየዋ አደጋ ለህይወቷ አደጋ የሚያስከትል ከሆነ በዶክተሮቹ ውሳኔ መሰረት ይህ ማህፀን ሊወገድ ይችላል። በጣም ብዙ ሴቶች በዚህ ችግር ውስጥ እንዳሉ አውቃለሁ። ይህንን ነገር በምናይበት ሰዓት አንዳንድ ጊዜ ፈጣሪን የምናመሰግንበት ሁኔታ አለ። በዚህ ችግር ውስጥ እንኳን ሆነው ልጅ ለመውለድ የሚፈልጉ ሰዎች እንዳሉ ስረዳ ትንሽ ውስጤን ያሳዝነዋል። ለማንኛውም ባለፈው ያልኳችሁ ቴክኖሎጂ በደንብ ተስፋፍቶ መጥቶ በሀገራችንም ቢጀመር ምናልባት ለዚህ ችግር ጥሩ መፍትሄ ይሆናል ብለን እናስባለን። መረጃው ከጠቀማችሁ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለሌሎች አዳርሱልን። እንዲሁም ለቤቱ አዲስ ከሆናችሁ ፎሎ አድርጉልን። ቪዲዮዎቻችን ብዙ እየታዩ ስላል አይደሉ ዋካችሁ ኮፒ ሊንክ እያደረጋችሁ የምትችሉትን ነገር አድርጉልን ለማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ቻው።